በተለያየ ስርዓት ውስጥ ላሉ ወገኖቻችን መጸለይ ይፈልጋለሁ። በዚህ ሰዓት ልጆቻችሁ ሊሆኑ ይችላሉ፣ ወንድም እህት፣ እናት አባት፣ በመንፈሳዊ ስርዓት፣ በፊዚካል ስርዓት፣ በተለያዩ ስርዓቶች፣ በጭንቀት በመንፈሳዊ ተጽዕኖ ስር ላሉ ሰዎች በዚህ ሰዓት መጸለይ ይፈልጋለሁ። አባት ሆይ በኢየሱስ ክርስቶስ በብዙ ትግል ለመውጣት ሞክረው ሊወጡበት ካልቻሉ ሱስ ውስጥ እንዲወጡ በዚህ ሰዓት በኢየሱስ ክርስቶስ እንጸልያለን። ስምህ ሰንሰለቶችን ይበጥሳል። ስምህ ከማንኛውም እስራት ነፃ ያወጣል። ኢየሱስ ስምህ እንደሚፈስ ዘይት ነው። የስምህ ዘይት በወገኖቼ ላይ እንዲፈስ፣ በወገኖቼ ቤተሰቦችና ወዳጆች ላይ እንዲፈስ በዚህ ሰዓት ጸልያለሁ። አባት ሆይ በኢየሱስ ክርስቶስ ስም ማንኛውም እስራት በዚህ ሰዓት ተበጣጠሰ። ወገኖቼ እንድጸልይላቸው ለምትፈልጉ ሰዎችን ስማቸውንና የታሰሩበትን እስራት ጻፉ። በጸሎቴ ስፍራ ለእያንዳንዱ ሰው ስም በመጥራት ደግሞ ጸልያለሁ። ጌታ ኢየሱስ ይባርካችሁ። Jesus, 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 I love to praise your name. I love to lift you up. እግዚአብሔር ቤተሰቦች እንደምን አላችሁ? አንድ ጸሎት ልጸልይላችሁ። ሐዋርያት ሥራ ምዕራፍ 12 ላይ ጴጥሮስን ሊያስገድል ባሰበበት ቀን በማግስቱ ሊያወጣውስ ሊገድለው አቅዶ እያለ እግዚአብሔር ግን መልአኩን ላከና በሌሊት ጴጥሮስን ይዞት ወጣ ይላል። ዛሬ እንዲህ ልጸልይላችሁ፣ ካለባችሁ የእግዚአብሔር አጀንዳ ጋር አብራችሁ አትሙቱ። በጌታ በኢየሱስ ስም የእግዚአብሔር መልአክ ይገለጥላችሁ። ዛሬ በማንኛውም ተስፋ መቁረጥ፣ ግራ መጋባት ውስጥ በተለይ አገልግሎት ውስጥ ያላችሁ ሰዎች እንደ እግዚአብሔር ባሪያ እንደ እግዚአብሔር አፍ በላያችሁ እናገራለሁ። ግራ ያጋባችሁ፣ ተስፋ ያስቆረጣችሁ፣ ያስጨነቃችሁ ነገር በኢየሱስ ስም ከላያችሁ ይነሳ። የሰማይ አምላክ እግዚአብሔር በነገራችሁ ጣልቃ ይግባ በጌታ በኢየሱስ ስም። እግዚአብሔርም በእግዚአብሔር ቃል ለአብርሃም ተገለጠ እንደሚል እግዚአብሔር በቃሉ በቤታችሁ ይገለጥ፣ በትዳራችሁ ይገለጥ፣ በኑሯችሁ ይገለጥ፣ በቀሪ ዘመናችሁ ይገለጥ። በእናንተ ላይ መከራ ያጸኑ፣ በእናንተ ላይ ፈተና ያጸኑ፣ በእናንተ ላይ ስቃይን ያመጡ፣ በእናንተ ላይ ረሃብን ያመጡ በጌታ በኢየሱስ ስም ከመንገዳችሁ ይነሱ። አዲስ ነገር በህይወታችሁ ይሁን። በዚህ ምሽት ተአምራታችሁን መቀበልና መገናኘት ይሁንላችሁ በኢየሱስ